ዮሴፍማ ተሾመ፣ እዛ ሀገር ተሾመ። እሱን እናውቀዋለን ታሪኩን። ያላሳያቸው እሺ። ያው እና ዮሴፍ ራሱ ሲናገር ይላል፣ አሁንም ፈጥናችሁ ወደ አባቴ ውጡ፣ እንዲህም በሉት ልጅህ ዮሴፍ የሚልህ ነገር ይህ ነው፣ እግዚአብሔር በግብፅ ምድር ላይ ሁሉ ጌታ አደረገኝ። ያ ሰላም። ዮሴፍን ማነው ገዢ ያደረገው? ተሰዶ በሄደበት ገዢ ያደረገው። ኢየሱስ በዓለም ገዝቷል በምድር ተከስበይ። ኢየሱስ ክርስቶስንም ጌታ ያደረገው ማነው? ሳሮን ቅድም እንዳሳየሽ በማስረጃ እግዚአብሔር። ስለዚህ እግዚአብሔር አለ። አይዋ ያንተ አረዳድ ነው የሚገርመኝ። የምን ይኸውልህ እኛ ቄሶቻቸው ያሸጉዳቸው ትለኛ ባረብ እግዚአብሔር ነው ያደረገው ብላ ቋንቋችን የተጻፈው ይኸውልህ ነው። ስለዚህ ጌትነቱን እመኑ፣ በቃ ጌትነቱን እመኑና እስኪ በቃ እንትን ነው ጌትነቱን አምናችሁ ስትቀበሉ አላችሁ። ሹመት ነው እኮ ስልጣን እኮ ነው፣ ሌላ እኮ አይደለም። አሁን እኛ ቆይ ልንገራችሁ፣ አልተሾመማ በምድር ምንም አይነት ማስረጃ የለም። አልተሾመም ክርስቶስ በምድር ጌታ ተደረገ እየተባለ እንደገና ሹመት አይደለም ትልናለች እንዴ? ጌታ ተደርጎ ነው እኮ። እኛ ይህን ነገር ልንገራችሁ፣ አምላክ ተደረገ። ስለዚህ በጌታ በኢየሱስ መሉና ወደ ዘላለማዊ ወደ ቀጥተኛዋ መንገዱ ነው። በእግዚአብሔር በመረጃ ማመን አይፈልጉም። አያቸው አይደለ? የጠየቀችውን ሁሉ እያጣ እያሳየዋት ነው። እኛ ይህን ነገር አንልበትም እንጂ የስልጣን የሹመት እንደሆነ ስለምናውቅ እንጂ ልብ በሉ። ከዚህ በፊትም ተናግሬ ያለሁኝ ሁሉም ነቢያት በየሀገሩ ስልጣንን ተሰጥቷል። ጌታ ተደርገዋል ሲባል ጊዜ ሹመት ተደርገዋል ለህዝቦቻቸው ማለት ነው፣ ሌላ አይደለም። ዮሴፍ በግብፅ ላይ ያ ማስረጃ እያስያራቸው ነው። ልክ እንዲሁ ኢየሱስ ክርስቶስ በእስራኤል ወገን ላይ ጌታ ተደርገዋል። ማን ያደረገው? እግዚአብሔር። ስለዚህ ጌታና መምህር ትሉኛላችሁ እንዲሁረኝና አለቃና መምህር ትሉኛላችሁ፣ ሌላ አይደለም። ቦታቸው አለ አይደለ? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እኔ የአደም ልጆች ሁሉ ጌታ ነኝ ብለዋል ብዬ ከዚህ በፊትም ተናግሬ ያለሁኝ። ልብ በሎ የአምላክነት ጌትነት አይደለም ብዬ ከዚያም በኋላ ተናግሬ ነበር። ይህን ግን አሁን ቆርጠውታል። ቦታቸው አለ አይደለ? አባቶች በዚህ ላይ እኔ የሰሩብኝ ነገር አለ። ነቢዩ ሙሐመድ ጌታ ነው ይላል እያሉ የሰሩት ነገር ማለት ነው። ተመልከቱ። እኔ ይህንን ለክርስቲያኖች እየመለስኩላቸው ነበር። የዛኔ ቪዲዮ ላይ ሙሉውን እንትን አላሉትም። ጌታ የሚለው ነገር ለነቢያቶች የሚሰጥ አለቅነትና ሹመት ነው። አምላክ በህዝቦቻቸው ላይ ሹመትን ስለሰጣቸው ዮሴፍ በግብፅ ሀገር ላይ ጌታ ሊባል ይችላል። ኢየሱስ ለእስራኤል ወገን፣ ነቢዩ ሰለላሁ ዐለይሂ ወሰለም ደግሞ ለዓለም ህዝብ ስለተላኩ የዓለም ጌታ የሚባሉ ለዓለም ህዝብ አለቃ ተደረጉ ማለት ነው። ቃል በቃል ሐዲስ ላይ ምን አሉ? አነ ሰይድ ወለድ አደም ወላ ፈኽር አሉ። እኔ የአደም ልጆች ሁሉ አለቃ ነኝ አሉ። እኛ አለቃ ብለን ነው የምንተረጉመው። ቦታቸው አለ አይደለ? ሰዎች መለኮታዊ ጌታ ነው ብለው ወደዛ እንዳይወስዱት እንጂ ይሄንን ሰይድ የሚለውን የኢየሱስ ክርስቶስን የአረበኛ መጽሐፍ ቅዱስን ሄዳችሁ ብታዩት ሰይድ ብሎ ያስቀመጠው ጌታ ማለት ነው፣ ወይንም አለቃ ማለት ነው። አይደል? ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ለዓለም ህዝብ ስለተላኩ እርሳቸው የዓለም ህዝብ አለቃ ናቸው። ኢየሱስ ለእስራኤል ወገን የተላኩ ለእስራኤል ወገን አለቃ ተደረገ፣ ሌላ አይደለም። ይሄንን ጌትነት ይዘው እየመጡላችሁ ጌታ ነው ኢየሱስ የሚላችሁ ይሄን እየሸወራችሁ ነው። ጌታና መምህር ብሎ ለአለቃ ማለት ነው፣ ሌላ አይደለም። በመደረግ የሚገኝ አምላክነት የለም ብላ ራሷ መሰከረች። ይሄ ነው በቃ ንጹህ ግንዛቤ። አምላክነት በመደረግ አይገኝም። የአምላክ ያለ የነበረ ለዘላለም ያብሮት የሚሆን ባህሪው ነው ጌትነቱ። ቦታቸው አለ አይደለ? አምላክ አላህ ስለ ራሱ ሲናገር ረቡ ሰማዋት ወልአርድ ይላል። የሰማያት የምድር ጌታ እኔ ነኝ እያለ ይናገራል። ቦታቸዋል መጽሐፍ ቅዱሳቸውም ላይ ኢየሱስ ክርስቶስ የሰማይ የምድር ጌታ ማን እንደሆነ ራሱ ይናገራል። ማቴዎስ ወንጌል ላይ፣ ሉቃስ ወንጌል ላይ አባት ሆይ የሰማይ የምድር ጌታ አንተ ነህ እያለ ይናገራል። እየጨርላ ያን አንዱን አምላክ የሰማይ የምድር ጌታ እሱ ነው ይላል። ለእስራኤል ጌታ የተደረገው ማን ነው ከተባለ በጊዜው ኢየሱስ ክርስቶስ አለቃ ወይንም ጌታ ተደርጎላቸው ነበር። ጌታቸው አለ። ልክ ለግብፅ ሰዎች ዮሴፍ ጌታ እንደተደረገላቸው አለቃ እንደተደረገላቸው ማለት ነው። ይሄ ነው እንጂ ሌላ አይደለም። ስለዚህ ጌትነቱ ክርስቶስ አለቅነትን ሹመትን በህዝቡ ላይ እንደተሾመ የሚገልጽ እንጂ አምላካዊ ጌትነት አይደለም። ጌታቸዋል። ለዚህ ነው እርሱን አምላካዊ ጌትነት አድርገው የሚገነዘቡትን ሰዎች ይቃወማቸዋል። ራሱ ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ ምን ይላል? ጌታ ሆይ በሰማይ ያለውን የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ የሚለኝ መንግስተ ሰማያትን የሚገባ አይደለም አለ። በዚያን ጊዜም አለ ዳግም በሚመጣ ጊዜ ክርስቶስ ምን እንደሚሆን ተመልከቱ። በዚያን ጊዜም ጌታ ሆይ በስምህ ተአምርን አላደረግንምን ይሉኛል አንዳንድ ሰዎች አለ። ጌታ ሆይ በስምህ ትንቢትን አልተናገርንምን ይሉኛል። ጌታ ሆይ በስምህ አጋንንትን አላስወጣንምን ይሉኛል። እኔም የዛኔ እናንተ አመፀኞች አላውቃችሁም ከፊት የራቁ ብዬ መሰክርባቸዋለሁኝ አለ። አያቸው አይደለ? ያ ነው። ማን ነው ዛሬ በክርስቶስ ስም የሚነግድ? እኛ በእሱ ስም አጋንንት እናስወጣለን የሚሉት ሙስሊሞች ናቸው? ላ
ማን ነው በክርስቶስ ስም ትንቢት እናገራለን እያሉ በእርሱ ላይ የሚዋሹት? እነዚህን ሁሉ ምን ይላቸዋል ክርስቶስ? እናንተ አመፀኛ ላውቃቸው ብላቸዋለሁ ብሏል። መለኮታዊ ጌትነት ለአንዱ አምላክ ሊሆን ሲገባ ለእርሱ አጋርተው የሰጡትን ሰዎች ይቃወማቸዋል። የትንሣኤ ቀን እሺ ልጆች ሰላም አለይኩም። እንዴት ነህ? ሰላም ነው። አማን ነው። ሰላም ነው። አማን ነው። አንዴ እንቀጥላለን። ሬድ ከላይ ያለሽው ልጅ ሰላም ነው? እንዴት ነሽ? እንዴት ነው ኡስታዝ? ሰላም ነው አለን። አልሐምዱሊላህ። ማን ነው? አዳን። አልሐምዱሊላህ አለን። እሺ ጥያቄ ያለሽ? ጥያቄ የለኝም እኔ። እሺ መስለም ፈልገሽ ነው? አዎ። እሺ የምለውን ቃል አብረሽ እየተከተልሽ ነው? የምለውን ቃል አብረሽ እየተከተልሽ በይ። እሺ እሺ አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሰላም አለይኩም ሙሐመደን ረሱሉላህ አላሁ አክበር ማሻአላህ። ከዚህ በኋላ ሙስሊም ነሻል። አሁን ያልሽው ቃል የሸሃዳ ቃል ወይንም የምስክር ቃል ይባላል። አንድ ሰው ወደ እስልምና ሃይማኖት ሲገባ ጊዜ የሚለው የምስክር ቃል ነው። ትርጉሙ አሽሀዱ አን ላ ኢላሀ ኢለላህ ማለት ነው። ከአንዱ አላህ በስተቀር በእውነት የሚፈለግ ሌላ አምላክ የለም ብዬ መሰክራለሁ። ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። ከዚህ በኋላ ሙስሊም ነሽ። አንድ ሰው እስልምናን ከተቀበለ በኋላ ሶላት ይጀምራል። ሶላት ሻወር በመውሰድ ለጌታ ለአምላኩ ብቻ መስገድን ይጀምራል። ስለ ሶላት አሰጋገድ የሚያስተምሩሽ ልጆች ምናምን እናገናኝሻለን ኢንሻአላህ። ሶላት ትጀምሪያለሽ። ሙስሊም ጓደኞች በቀን ስንቴ ነው የሚሰገደው? በቀን 5 ጊዜ ይሰገዳል። በቀን 5 ጊዜ ይሰገዳል። እሱ መስጠት ሙስሊም ጓደኞች ታገኛለሽ ወይስ ላገናኝሽ? ከዚሁ አሉኝ፣ ግን አሁን ስራ ቦታ የማይሆን ቦታ ስላለው የሉኝም። በአጠገብ ያሉት ሰው የለም። በቃ ችግር የለውም፣ ታገኛቸዋለች ከዚያም በኋላ ቢሆን ወይም ደግሞ እናገናኝሻለን ኢንሻአላህ። እስኪ ኮሜንት ላይ ዚክራ ካለሽ አንዴ ጻፊላትና ወይ ላስገባልሽ እና እሷ ታገኝሻለች፣ ታወራሻለች በውስጥ። እሺ እኔ ደስ ብሎኛል ሙስሊም ስለሆንኩት። ማሻአላህ እህታችን እንኳን ወደ እስላም መጣሽ። ያው ከላይ ያለችው ልጅ ዚክራ ትባላለች። አገኛት ከሷ ጋር ዚክራ ትንሽ አውራትሽ። እሺ ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም። ፎሎ መልሽልኝና ጻፊልኝ። እሺ አሁን እኔ እጽፍልሻለሁ። እሺ በውስጥ እናውራ አይደለ? እዛ ይሻላል። አዎ ጻፊልኝ። እንትን ፎሎ አድርጊኝ እንዳገኝሽ። አድርጌሻለሁ አሁን። አይ ይሄው አሁን ልጽፍልሽ ነው።